ዩቲዩብ ላይ ፖስት አደርግላችኋለሁ ያልኳችሁ የሲኩዌንስ ጥያቄ ናቸው። 10 ላደርገው ነበር፣ ነገር ግን በየክፍል ባደርገው ይሻላል ብዬ አሁን አራቱን ጥያቄዎች ሰራላችኋለሁ። በሚገባ ተከታተሉኝ። የመጀመሪያው ጥያቄ 1 8 27 64 125 ነው የሚለው። ከዛ ቀጥሎ የሚመጣው ቁጥር ማን ነው ነው የሚለው። ከምርጫችን ያለ 216 243 225 250 ነው የሚለው። ቁጥሮቹን መጀመሪያ ተመልከቱ ብያለሁ። ሁልጊዜ ምርጫ ከመመልከታችሁ በፊት ቁጥሮቹ ምንድን ነው የሚያመለክቱት የሚለውን ተከታተሉ። የመጀመሪያው ስትመለከቱት አንድ ቁጥር አለ፣ ከዛ ቀጥሎ 8 አለ፣ 27 አለ። ባጭሩ እነዚህ ቁጥሮች ምንድን ናቸው? አስቀድማችሁ የሚመጣላችሁን ነገር ማሰብ አለባችሁ። ቀድማችሁ የምታውቁት ከከባዱ ይልቅ ቀላሉን ማሰብ አለባችሁ። አንደኛው የማባዛት ውጤት ናቸው አይደሉም። ሁለተኛው ስኩዌር ይሆናሉ አይሆኑም። ሶስተኛው ደግሞ ኪዩብ ይሆናሉ አይሆኑም። እነዚህ በጣም ቀለል ያሉ ቶሎ የምታስቧቸው ናቸው። ስለዚህ ስትመለከቱ 1 8 27 64 125 ሁሉም ከኪዩብ ሩት መውጣት ይችላሉ። ስለዚህ ሲወጡ ስንት ነው የሚሆኑት? 1 ከኪዩብ ሩት ስትወጣ 1 ነው። 8 ከኪዩብ ሩት ሲወጣ 2፣ 27 ከኪዩብ ሩት ሲወጣ 3፣ 64 ከኪዩብ ሩት ሲወጣ 4፣ 125 ሲወጣ 5። ስለዚህ ቀጣዩ ቁጥር ማን መሆን አለበት? 6 ይሆናል። ስለዚህ 6ን እርስ በራሱ 3 ጊዜ አባዝታችሁ 216 ይመጣላችኋል ማለት ነው። ስለዚህ ምንድን ነው የሚያመልክቱት ቁጥሮቹ? ኪዩብ ሩት ናቸው። ናቹራል ነምበር ሁነው ከአንድ የሚጀምር ኪዩብ ሩት ነው ማለት ነው በቀጥታ። ስለዚህ ከኪዩብ ሩት ስታስወጧቸው የሚሰጧችሁን ቁጥር ትደረድሩና ከ125 ቀጥሎ የሚመጣው ቁጥር 216 መልሳችን ኤ ላይ ያለው መሆኑን ታረጋግጣላችሁ ማለት ነው። ሁለተኛው ማለት በዚህ ጥያቄ ቁጥር ሶስተኛ ማለት ነው። አንደኛውን ጥያቄ ቅድም ቲክቶክ ላይ ስለሰራውላችሁ 5 11 23 47 95 የሚል ቁጥር አለ። አሁን 5 11ን በምን ያክል ትበልጠዋለች? 11 ደግሞ 23 ደግሞ 11ን በምን ያክል ይበልጠዋል? 47 23ን በምን ያክል ይበልጠዋል ብላችሁ ስትሄዱ ኦልሞስት የጥፍ ያክል ይበልጠዋል። የጥፍ ያክል ይበልጠውና አንዳንድ ይጨምራሉ። ሁሉንም በቀላሉ እያቸው 5 ከ11 ጋር ስታነጻጽሩት በስንት ይበልጣል? በ6። 23ን ከ11 ጋር ስታነጻጽሩት በስንት ይበልጣል? እንደገና አሁን በ12 እያል፣ ምክንያቱም አንድ ይጨምራል። ከራሱ እጥፍ ዋጋ አንድ እየጨመረ ይሄዳል። ስለዚህ ይሄ ምን ማለት ነው? 5 ሲባዛ በ2 ሲደመር 1 11፣ 11 ሲባዛ በ2 ሲደመር 1 23፣ 23 ሲባዛ በ2 ሲደመር 1 47፣ 47 ሲባዛ በ2 ሲደመር 1 95፣ 95 ሲባዛ በ2 ሲደመር 1 191 ቢ ላይ ያለው ማለት ነው መልሳችሁ ይሆናል። አራተኛው ጥያቄ 3 5 9 17 33 ይላል። ይሄንን አሁን ከላይኛው ቁጥር ጋር አነጻጽሩትና ይሄ ደግሞ 3 ከ5 አንጻር በስንት ታንሳለች? በሁለት ያንሳል አይደል? በሁለት። ስለዚህ ምን ማለት ነው? 3 ሲባዛ በ2 6 ሲቀነስ 1 አድርጉት። ምክንያቱም ወደ ታች አምጥታችሁ የሚቀጥለውን ቁጥር ደግሞ ሊያመጣላችሁ አይችልማ። 5 ሲቀነስ 3 ብታደርጉት 2፣ 9 ሲቀነስ 5 ደግሞ 4 ነው። ከ17 ሲቀነስ 9 ደግሞ አሁንም እንደገና ሌላ ቁጥር ይሄዳል። ስለዚህ በሌላም ይመጣላችሁ ልጆች፣ በሌላም ማሰብ ትችላላችሁ። ነገር ግን እኔ ደግሞ በቀላሉ ማሳያችሁን ከ3 ሲባዛ በ2 6 ነው። ሲቀነስ 1 ብታደርጉት 5 ይሰጣችኋል። 5 ሲባዛ በ2 10 ነው። ሲቀነስ 1 ብታደርጉት 9 ይሰጣችኋል። 9 ሲባዛ በ2 ሲቀነስ 1 17 ይሰጣችኋል። 17 ሲባዛ በ2 ሲቀነስ 1 33 ይሰጣችኋል። 33 ሲባዛ በ2 ሲቀነስ 1 የሚቀጥለው ቁጥር ይሆናል ማለት ነው። ማነው? 65 ቢ ላይ ያለው ማለት ነው መልሳችሁ ይሆናል። አምስተኛው ጥያቄ 2 5 10 17 26 ይላል። ይሄኛው ደግሞ አሁንም ለየት ያለ ነው። ደግሞ ከላይኞቹ ፍጹም አይገናኝም። 2 አለ 5 በመካከላቸው ስንት እየበለጠ ሄደ? የመጀመሪያው 3 በለጠው፣ ከዛ ቀጥሎ በ5 በለጠ፣ ከዛ ቀጥሎ በ7 በለጠ። ከዛ ሲጀምር በቃ ኮንስታንት ሁሉ አይመጣላችሁም። ስለዚህ ይሄ ማለት 2ንና 5ን ስታነጻጽሯት ምን ያክል ነው ካላችሁ 2 የ5 ምን ያክል ናት? እጥፍ ሲደመር 1። ከዛ ቀጥሎ ደግሞ 10ስ የ5 ምንድን ነው? እጥፍ
እጥፍ ነው አይደል? ስለዚህ ይመጣላችኋል አይመጣላችሁም? ሲደመር አንድ ካልኩት ጋር አይመጣላችሁም። ስለዚህ አሁን ምን እናድርግ? 2 ከዛ 5 10 17 26 የሚሰጠን ቁጥር ማሰብ አለባችሁ። ናቹራል ነምበሮችን ውሰዱ። ናቹራል ነምበር ከስንት ነው የሚጀምረው? ከአንድ። ስለዚህ ራሳቸውን ስኩዌር አድርጉ። ከዛ ሲደመር አንድ አድርጉ። አንድ ስኩዌር አንድ ሲደመር አንድ 2። ከዛ 2 ስኩዌር 4 ሲደመር አንድ 5። 3 ስኩዌር 9 ሲደመር አንድ 10። 4 ስኩዌር 16 ሲደመር አንድ 17። 4 ስኩዌር መጥቷል። 5 ስኩዌር 25 25 ሲደመር አንድ 26። የሚቀጥለው ስኩዌር ማን ነው? 6። በዚህ መንገድ የሚመጣላችሁ የ5 ስኩዌር 25 ከዛ 26። የ6 ስኩዌር 36 ሲደመር አንድ 37። ማነው መልሳችሁ? ቢ። በእርግጠኝነት ሌሎቹ ግልጽ ይሆናሉ ብዬ ጠብቃለሁ። ምናልባት የአምስተኛው ጥያቄ ትንሽ ጠንከር ያለ ጥያቄ ነው። ምክንያቱም ናቹራል ቁጥሮችን ማሰብ እንትኖችን የራሱን ስኩዌር ከዛ ደግሞ ተደምሮ የሚመጣውን ቁጥር ማሰብ ትንሽ ያዝ ሊያደርጋችሁ ይችላል። ግን ከጭንቀት ነፃ ሆናችሁ አይምሯችሁን ፍሪ አድርጋችሁ ለማሰብ ብትሞክሩ በቶሎ የሚመጣላችሁ ነገር ይኖራል ማለት ነው እንጂ ሁልጊዜ ፓተርን ይሰጣል ማለት እያንዳንዱ ከአንዱ ተቀንሶ ከሚቀጥለው ተደምሮ ምናምን ብቻ ላይሆን ይችላል። በቀጣይ ደግሞ የምሰራላችሁ ቁጥሮች አሁንም እንደዚህ ከነዚህም ጠጠር ያሉም ሊሆኑ ይችላሉ። ከሂሳብ የምታስታውሷቸውን ነገሮች በሙሉ መልቀም አለባችሁ። ሂሳብን መርሳት የለባችሁም በነገራችሁ ላይ በሲኩዌንስ ጊዜ። ስለዚህ እነዚህን በደንብ አድርጋችሁ ተከታተሉ። ዩቲዩብንም ላይክ፣ ሼር፣ ኮመንት እያደረጋችሁ በደንብ ለብዙ ሰው እንዲደርስ አድርጉ። ከዚህም ደግሞ ዩቲዩብ ላይ ስትገቡ ከላይ የቴሌግራም ሊንክ አለ ሚስተር አበበ የሚል ወደሱም ደግሞ መቀላቀል ትችላላችሁ። ለወደፊቱ ብዙ ስራ እንሰራበታለን። መልካም ጊዜ